እያንዳንዳችን ባለንበት በአገሪቱ መንግስት ህግ እንተዳደራለን። እንዲሁም ደግሞ መንግስት ውስጥ ያሉ የተለያዩ የሰዎች አኗኗር ዘይቤን እንከተላለን። እንደዚሁ ደግሞ የእግዚአብሔር መንግስት የሚለይበት ባህሪያት አሉ። የማቴዎስ ወንጌል ምዕራፍ ጥናት ከጀመርን ወዲህ በማቴዎስ ወንጌል ምዕራፍ 1 2 3 እና 4 ጨርሰናል። ዛሬ ምዕራፍ 5 እንጀምራለን። በዚህ ምዕራፍ 5 የምናገኘው የጌታችን የኢየሱስ ክርስቶስ ጥልቅ ያለ ትምህርት ነው። በዚህ ትምህርት መሰረት የማቴዎስ ወንጌል ምዕራፍ 5 እስከ 7 ያለው ቁም ነገሮች ተመሳሳይ ኢየሱስ ክርስቶስ በተራራ ላይ በተቀመጠበት ጊዜ ደቀ መዛሙርቱና ሌሎች ሰዎችን ጠርቶ ያስተማራቸው ትምህርቶች ናቸው። ከነኚህ ትምህርቶች መካከል ዛሬ ማቴዎስ ወንጌል ምዕራፍ 5:3 ላይ ያለውን በመንፈስ ድሆች የሆኑ ብፁዓን ናቸው የሚለውን ቃል በግሪክ ቋንቋ፣ በታሪካዊ ዳራ፣ በአይሁድ ባህል እና በታዋቂ የመጽሐፍ ቅዱስ ምሁራን ትንታኔ መሰረት በጥልቀት እንመለከታለን። መጽሐፍ ቅዱስን በጥልቀት ማጥናትን የምትወዱ ከሆነ ቻናሉን ይከተሉ እና ይህንን ትምህርት ሌሎች ያካፍሉ። እንግዲህ ወደ ዛሬው ጥናታችን እንግባ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ወገኖች ካላችሁ ቻናሌን ሰብስክራይብ እንድታደርጉ እና የደወል ምልክቷን ብትጭኑ ተከታታይ የሆኑ ትምህርቶችን በኖቲፊኬሽን እንደምታገኙ እርግጠኛ ሁኑ። ሌሎች ደግሞ ላይክ እና ሼር ብታደርጉ በትህትና እየጠየቅኳችሁ ወደ ዛሬው ጥናታችን እንግባ። የማቴዎስ ወንጌል ምዕራፍ 5 እስከ 7 ያለውን ክፍልን ከማየታችን በፊት አንድ ማወቅ ያለብን በጣም ወሳኝ ነገር አለ። እሱም በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ያለው ተጻፈው እግዚአብሔር ቃል ነው። እዛ ቦታ ላይ ጌታችን ኢየሱስ ክርስቶስ ምድራዊ ተልእኮን ጨርሶ ወደ እግዚአብሔር ዘንድ የሚሄድበት ጊዜ ደርሶ ከደቀ መዛሙርቱ ሊለይ ትንሽ ሰዓት ሲቀረው እንዲህ ብሎ ነገራቸው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ የሚል ተልእኮ ሰጣቸው። እንግዲህ በምድር ላይ የምንቆይበት ጊዜ ለእኔና ለእናንተ ለቅዱሳን በክርስቶስ ኢየሱስ አምናችሁ ለዳናችሁ ሰዎች ስራ አለ። ይህ ስራ ጌታችን ኢየሱስ ክርስቶስ በግልጽ የሰጠው ተልእኮ ነው። ጌታችን ኢየሱስ ክርስቶስ ለአማኞች ወይ ደግሞ ለተከታዮች የሰጠው ተልእኮ በዚሁ ማቴዎስ ወንጌል ምዕራፍ 28 ይገኛል። እሱ ምንድን ነው ካላችሁ ሌሎችን እያስተማራችሁ የኔ ተከታይ አድርጓቸው ነው። ጌታችን ኢየሱስ ክርስቶስ ምድር ባለበት ጊዜ በተለይ 12 ሰዎችን በማስተማር ብቁ አድርጓቸዋል። ይሁንና ግን እነኚህ ደግሞ ሌሎችን እያስተማሩ ለክርስቶስ ብቁ እንዲያደርጉ ሙሉ ተልእኮ ለቅዱሳን ሰጥተው ሄደዋል። ዛሬ የኔና የእናንተ ስራ ይሄ ነው፣ ሌሎችን በማስተማር የክርስቶስ ተከታይ ማድረግ። ኦኬ፣ ይሄ ከሆነ ዘንዳ ተልእኳችን ምን እናስተምራለን ነው ጥያቄ። ጌታችን ኢየሱስ ክርስቶስ እዚህ ቦታ ላይ በግልጽ አስቀምጠዋል። እኔ ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ብለዋል። ምንም እኔ ያዘዝኋችሁን ብለዋል። ምንድነው ጌታ ኢየሱስ ክርስቶስ ያዘዘው ወይ ደግሞ ያስተማራቸው? ይህንን ለመረዳት ወንጌላትን በተለይ ማቴዎስ ወንጌል፣ ማርቆስ ወንጌልና ሉቃስ ወንጌል በጥልቀት ማጥናት ከበቂ በላይ ነው። ሌሎች ተከትለው ያሉት ዮሐንስ ወንጌል እንዲሁም ደግሞ ሐዋርያ ሥራ እና የጳውሎስ መልእክቶች፣ የጴጥሮስ መልእክቶች፣ የዮሐንስ መልእክቶች፣ የይሁዳ የያዕቆብ መልእክቶች በመልእክት ደረጃ የጻፉ መጻሕፍት በሙሉ ጌታ ኢየሱስ ክርስቶስ ያዘዘውና ያስተማራቸው ትምህርቶችን በጥልቀት ሌሎች ማስተላለፍና ሌሎች እንዲታነጹ የማድረግ ስራ ተሰርቶበታል። ስለዚህ ቀጥሎ ያለው የአዲስ ኪዳን መጻሕፍቶችን በጥልቀት ለማወቅ ጌታ ኢየሱስ ክርስቶስ ያዘዘው እነኚህ ወንጌላት ውስጥ ያሉት ትምህርቶችን በጥልቀት ማጥናት እጅግ በጣም ወሳኝ ነው። እነዚህ ትምህርቶችን በማቴዎስ ወንጌል ውስጥ ደግሞ በስፋት እናገኛቸዋለን። ኦኬ፣ ይሄ ከሆነ የማቴዎስ ወንጌል ምዕራፍ 5ን በምንጀምርበት ጊዜ በማቴዎስ ወንጌል ምዕራፍ 1 እስከ 4 ባለው ክፍል ላይ የጌታ ኢየሱስ ክርስቶስ ወደዚህ ምድር መምጣት፣ መወለድ፣ ማደግ እንዲሁም ደግሞ መጠመቅ፣ ከዛ በኋላ መንፈስ ቅዱስ ተሞልቶ ወደ በረሃ መሄድ፣ በዲያብሎስ መፈተን፣ ከዛ በኋላ ለአገልግሎት ብቁ ሆኖ መውጣትን እንመለከታለን። ለአገልግሎት ብቁ ሆኖ በመውጣበት ጊዜ የመጀመሪያው ስብከቱ ልክ እንደ አጥማቂው ዮሐንስ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ነበር የጌታ ኢየሱስ ክርስቶስ ስብከት። አሁን እዚህ ቦታ ምዕራፍ 5 እስከ 7 ባለው ክፍል በተለምዶ በመጽሐፍ ቅዱስ ምሁራን ዘንድ የተራራው ስብከት የሚለውን ትምህርት ቁጭ ባለበት በተራራው ላይ ደቀ መዛሙርትና ሌሎች ወደ እርሱ በስፋት የመጡ ሰዎችን ያስተማረው ትምህርት ነው። በዚህ ትምህርት ውስጥ ምን ርዕሰ ጉዳይ ኢየሱስ አስተምሯል የሚለውን እንመለከታለን። በዚህ ርዕሰ ጉዳይ ጌታችን ኢየሱስ ክርስቶስ ስለ መንግስቱን ያስተማረው እግዚአብሔር መንግስት ቀርባለች ስብከት ከሰበከ በኋላ በእግዚአብሔር መንግስት ውስጥ ደግሞ ያሉ ሰዎች ማድረግ የሚገባቸው ነገሮችን በጥልቀት አስተምሯቸዋል። እነኚህ 5 እስከ 7 ምዕራፎች ውስጥ የተካተቱ ሐሳቦች በአምስት ርዕሰ ጉዳዮች ላይ ሊከፈሉ ይችላሉ። የመጀመሪያው የመንግስቱ ዜጎች ባህሪያት ምንድናቸው የሚለው ነው። ሁለተኛው የመንግስቱ ጽድቅ የሚለውን ሐሳብ ተሸክሟል። ሶስተኛው በመንግስቱ ያለ መሰጠት የሚለውን ሐሳብ ይዟል። አራተኛው የመንግስቱ ቅድሚያ ምንድነው የሚለውን ያሳያል። አምስተኛው ደግሞ ግንኙነትና ልዩነት በመንግስት ውስጥ የሚለውን ሐሳብ ተሸክሟል።
በመንግስት የምለው መንግስት የምለው የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ቀርባለች የተባለው ያ መንግስቱ ነበር። ይሄንን ትምህርት በምናነሳበት ጊዜ ዛሬ የምናየው ደግሞ የመጀመሪያው የዜጎች ባህሪ በሚለው የተጠቃለሉ ትምህርቶች ናቸው። በእነኚህ ባህሪያት ውስጥ 8 ባህሪያት ኢየሱስ ክርስቶስ በጥልቀት አስተምሯቸዋል። የመንግስቱ ዜጎች መላበስ ያለበት 8ቱ ባህሪዎች እነኚህ ደግሞ ዛሬ ለኛ በጣም አስፈላጊዎች ናቸው። ምክንያቱም እኛ የእግዚአብሔር መንግስት ዜጎች ስለሆነን በእግዚአብሔር መንግስት ውስጥ ያለ ባህሪ መላበስ ስላለብን ማለት ነው። ይህ ባህሪ እንግዲህ የመንግስቱ ባህል ማለት ነው። እያንዳንዳችን ባለንበት በአገሪቱ መንግስት ህግ እንተዳደራለን። በአገሪቱ መንግስት ውስጥ ያለ ባህል ወግ እንተዳደራለን። እንዲሁም ደግሞ መንግስት ውስጥ ያሉ የተለያዩ የሰዎች አኗኗር ዘይቤን እንከተላለን። እንደዚሁ ደግሞ የእግዚአብሔር መንግስት የሚለይበት ባህሪያት አሉ። እንደምናውቀው ምድራዊ መንግስት በብዙ በኃጢአት ተወደቀ። በሰው ልጆች ኃጢአት ምክንያት እግዚአብሔር በረገማት ዓለም የተለያዩ ባህሎች፣ የተለያዩ ወጎች፣ የተለያዩ ህጎች አሉ። እነኚህ ህጎች፣ ወጎች ሁሉ ለህይወታችን ህይወት ሊሰጡ የማይችሉ ናቸው። ነገር ግን በእግዚአብሔር መንግስት ውስጥ መኖር የሚገባን ባህሪ፣ መኖር የሚገባን ባህል፣ መኖር የሚገባን ወግ ምንድነው የሚለውን ጌታችን ኢየሱስ ክርስቶስ በጥልቀት አስተምሯቸዋል። ከነኚህ መካከል የመጀመሪያው ከ8ቶቹ መካከል የመንፈስ ድህነት ነው። በቁጥር 5:3 ላይ በምናይበት ጊዜ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያትም የእነርሱ ናትና ብሎ ጌታችን ኢየሱስ ክርስቶስ አስተምሯል። ዛሬ ወገኖች የምንመለከተው እችን ቃል ብቻ ነው። ምን ማለት ነው በመንፈስ ድሆች ማለት? ምን ማለት ነው ብፁዓን ናቸው ማለት? እንዲሁም ደግሞ ይህ ክፍል ምን ያህል የሚለውን ቃላቶችን እየሰነጣጠቅን እንመለከታለን። በቅድሚያ ግን ቃላቶች ጋር ያለው ጉዳይና ታሪካዊ ዳራ በጣም ለኛ ይህንን ቃል ለመረዳት ወሳኝ ስለሆነ እነኝን እንመለከታለን። ኦኬ፣ ከታች በኩል ያለው የግሪክ ቋንቋ ለምን አመጣ ካላችሁ መጽሐፍ ቅዱሳችን በኦሪጂናል የተጻፈው በግሪክ ቋንቋ ነው። የግሪክ ቋንቋ ደግሞ በቃላት የበለጸገ ስለሆነ ለእያንዳንዱ ቃላት የተለያየ ትርጉም አለው። ስለዚህ ያ ትርጉም በኦሪጂናል ቋንቋ ምን ማለት እንደሆነ በግልጽ ለማየት የግሪክ ቃል ወሳኝ እንደሆነ እንመለከታለን። ስለዚህ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና የሚለው በግሪክ ማካሪዮይ ፒቲኮይ ቶው ኒማቲ። ይሄ እንግዲህ ለኛ የተለመደ እንትን ባይሆንም ግን ምን ማለት ነው የሚለው ነገር እንመለከታለን። ከዛ በፊት ግን ታሪካዊ ዳራ ማየት በጣም ወሳኝ ነው። ጌታችን ኢየሱስ ክርስቶስ ይሄንን የተናገረበትን ንግግር ለመረዳት ኢየሱስ ይሄ ያለፈበት ዘመን ወይ ደግሞ የተናገረበት ዘመንን ማወቅ በጣም ጥሩ ነው። በዚያ ዘመን ይሁዳ በሮማውያን ቁጥጥር ስር ነበረች። እንደምናውቀው ከባቢሎን ምርኮ በኋላ ይሁዳ ህዝብ ወይ ደግሞ እስራኤል በተለያየ አገራትና በተለያዩ ግዛቶች ቁጥጥር ስር ሆኖ ቆይቷል። በሮማውያን ስር ቁጥጥር በነበረበት ጊዜ ከፍተኛ ግብር ጫና፣ የመሬት መነጠቅ፣ የገበሬዎች ዕዳ እና የኢኮኖሚ ጫና ነበራቸው። ይህ ብዙዎችን በእውነተኛ ድህነት ውስጥ አስገብቷቸው ነበር፣ በተለይ አይሁድ ህዝብን ማለት ነው። ኢየሱስን ከዚህ ድህነት የሚያወጣና የተገዥነትን ቀንበር በመገርሰስ የእስራኤልን መንግስት ያቋቁማል የሚል ግምት ነበራቸው። በእርግጥም ይህ ግምት ነበራቸው። ኢየሱስ ግን የመጣበት አመጣጥ እነሱ የገመቱት አይነት አልነበረም። ስለዚህም ነው ሐዋርያት ሥራ ምዕራፍ 1 በምናነብበት ጊዜ ኢየሱስ የመጨረሻ ንግግር በሚናገርበት ጊዜ የእስራኤልን መንግስት መች ትመልሳለህ የሚል ጥያቄ ያቀረቡት። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የሚመጣው የምድርን መንግስት በመገርሰስ የራሱን መንግስት በማቋቋም ለሺህ ዘመን መንግስት እንደሚገዛ እኛም እናምንበታለን። ይሁንና ግን ይሄ መጀመሪያ በመጣበት ጊዜ ሳይሆን በሁለተኛ አሁን የምንጠብቀው ተስፋችን ነው። እነሱ የሚጠብቁት አጠባበቅ እንደዚህ ቢሆንም ግን ኢየሱስ ዓለም ውስጥ የወደቀውን የሰው ዘር በሙሉ በአይሁድ በኩል የመጣ ጌታችን ኢየሱስ ክርስቶስ ለሰው ሁለተኛ እድል በመስጠት የሚያምኑበት ኢየሱስን የሚከተሉበት ጊዜ እንዲሁም ደግሞ በመስጠት እንደገና እመጣለሁ ብሎ ሄዷል። አሁን እሱን እየጠበቅን እንገኛለን። ኢየሱስ መንግስቱን በምድር ላይ ለመመስረት እንደመጣ እውን ቢሆንም ግን የእግዚአብሔር ጊዜ ገና እንደሆነ አልተረዱትም። ስለሆነም ሰዎችን ለዚሁ መንግስት ብቁ እንዲሆኑ የመንግስቱን ስርዓት ማስተማርና ማዘጋጀት ያስፈልግ ነበር ለኢየሱስ። በጣም የሚገርመው ኢየሱስ ምድራዊ መንግስትን ደምስሶ ሙሉ በሙሉ እንዲገዛ በቅድሚያ ግን መንግስቱን ሰው ልብ ውስጥ መትከል አስፈልጓል። ምክንያቱም የእግዚአብሔር መንግስት እንደ ሰው መንግስት አይደለችም። መጀመሪያ በሰዎች ላይ ትሰራለች፣ ትተከላለች። በተጨማሪም ታሪካዊ ዳራ በምናይበት ጊዜ በዘመኑ ፈሪሳውያን በመጽደቃቸው ወይም በጽድቃቸው ይመኩ ነበር።
ውጫዊ በማስመሰል ህይወትን ሞላ ግብዝነት ባህሪ እንደነበራቸው በተደጋጋሚ በማቴዎስ ወንጌል ቀጥሎ ባለው ክፍሎች እንደምንመለከተው ተገልጧል። ኦኬ ይሄ ከሆነ አሁን ይሄ በግሪክ የተጠቀሰው መካሪው የሚል ቃል ብፁዓን የሚለው አሁን የአማርኛ አቻ ትርጉም ያዘ ሲሆን ምን ማለት ነው የሚለው ነገር በመናይበት ጊዜ መካሪው የሚል በእግዚአብሔር የተባረኩ የሚለውን ሐሳብ ወይ ደግሞ በእግዚአብሔር ፊት የተወደዱ እውነተኛ ደስታ ያላቸው ሰዎች እንደሆኑ ያመላክታል። ይህንን ለመረዳት ጉዳዩን ከዓለማዊ ደስታ ጋር ማያያዝ አያስፈልግም። ዓለማዊ ደስታ የሆነ ነገር ባገኘን ጊዜ ዛሬ ስንደሰት ከዛ በኋላ ነገ እንረሳለን፣ ወይ ደግሞ ሌላ ነገር ይዞ ስለመጣ የዛሬው ደስታ ለነገ ዋስትና ሊሆን አይችልም። እውነተኛ የእግዚአብሔር ደስታ ግን ብጽዕና ነው፣ የማያቋርጥ ደስታ ነው። ሁሉ ጊዜ በእግዚአብሔር ደስታ ውስጥ መሆን ነው። የመንግስት ውስጥ ያለ ደስታ ይሄንን ይመስላል፣ አይቋረጥም፣ የሚቋረጥ አይደለም። አስቡት፣ ሁሉ ጊዜ ደስተኛ ሆኖ መቆየት። ስለዚህ ያንን ሐሳብ ነው የሚገልጸው መካሪው የሚል ብፁዓን ናቸው በመንፈስ ድሆች የሆኑ ብፁዓን ናቸው የሚለው እየተደሰቱ የሚቀጥሉ የተባረኩ በእግዚአብሔር የተወደዱ እውነተኛ ደስታ ያላቸው ሰዎች መሆናቸውን ያመላክታል። ሁለተኛ ድህነት ደግሞ ምን ማለት ነው? በዚህ ቋንቋ ድህነትን ለመረዳት በግሪክ ሁለት ድህነትን የሚገልጹ ቋንቋዎች አሉ። አንደኛው ፒቲኮ የሚል ሲሆን ሁለተኛው ደግሞ ፔነስ የሚል ቋንቋ። ሁለቱም ድህነትን የሚገልጹ ሲሆን ወይ ደግሞ በአማርኛ ድሃ የሚለውን ይገልጻል። ነገር ግን የግሪክ ቃል እጅግ በጣም የበለጸገ ስለሆነ ሁለቱም ይለያል። ለምሳሌ ፒቲኮይ ማለት ፈጽሞ ድሃ፣ ምንም የሌለው፣ ሌላ ሰው ሳይረዳው መኖር የማይችል ወይ ደግሞ ከፍተኛ ፈጽሞ መታጣትን ያመላክታል። ይህ ማለት ኢንዲፔንደንት ሆኖ ከሰው ውጭ መኖር አይችልም። ሰው ሳይረዳው ህይወቱን መቀጠል የማይችለው ሰው ፒቲኮይ ይባላል። ፒቲኮስ። ፔነስ የሚባለው ደግሞ የሚሰራ ግን ድሃ የሆነ ልክ አሁን እንደ ኢትዮጵያ እንደኛ ማለት ነው፣ እየሰራ ድሃ የሆነ እኛ የምንሆን ፈጽሞ በሰው ዲፔንደንት አይደለም እንደዚህ። ስለዚህ ከትርጉሙ ስነሳ በመንፈስ ድሃ የሆነ የሚለው ድህነት የሚገልጸው ቃል ፈጽሞ ብቻውን መቆም የማይችል ሰው ማለት ነው። መንፈሳዊ ድህነት ፈጽሞ ድህነትን ያመላክታል። ሶስተኛው ደግሞ ኒማቲ መንፈስ የሚለው ምንን ያመላክታል ሲባል በውስጣዊ ማንነት ወይ ደግሞ በእግዚአብሔር ፊት በመለኮት ፊት በመንፈሳዊ ሁኔታ። ከዚህ ተነስተን በምናይበት ኢየሱስ ስለ ገንዘብ ድህነት አይናገርም በዚህ ቦታ ማለት ነው። ይሄ ከሆነ ዘንዳ ይሄ ቃል ደግሞ ኢየሱስ እንደ አዲስ ያመጣው ሳይሆን በብሉይ ኪዳንም በተመሳሳይ ሁኔታ የመንፈስ ድህነት በጣም ይገለጹ ነበር። ከባቢሎን በኋላ በእስራኤል ውስጥ በዕብራይስጥ ቃል አናዊም የሚለው ቃል አቻ የመንፈስ ድህነትን የሚገልጽ ቃል ነው። ይሄንን አይሁዳውያን በተደጋጋሚ በብሉይ ኪዳን ተጠቅመውበታል። የሚጠቀሙትም በፖለቲካ ይሁን በገንዘብ ይሁን በሃይማኖት ኃይል ይሁን በምንም መልኩ በተጠቀሱ ጉዳዮች የማይታመን ነገር ግን እግዚአብሔርን ብቻ የሚጠባበቁ ታማኞች ሰዎችን ለመግለጽ የተጠቀሙት ቋንቋ ነው። only dependent on God በእግዚአብሔር ዲፔንደንት የሆኑ ሰዎችን ለመግለጽ አናዊም የሚል የዕብራይስጥ ቃል ይጠቀሙ ነበር። ኢየሱስ ይህንን ቃል ነው አሁን የተጠቀመው። ይህንን በብሉይ ኪዳን ጥቅሶች ብዙ ቦታ ላይ ማየት ይችላል። መዝሙረ ዳዊት ምዕራፍ 38 ቁጥር 18 ላይ 34 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውን ያድናቸዋል። ይህ አቻ የሆነ አናዊም የሚለው ትርጉም ይዟል ዕብራይስጥ ቋንቋ ላይ። ሌላው ደግሞ መዝሙረ ዳዊት ምዕራፍ 51:17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም ይላል። በተመሳሳይ ሁኔታ አናዊም የሚለውን ሐሳብ ይዟል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 15 ላይ ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አድርግ ዘንድ የተቀጠቀጠውን ልብ ሕያው አድርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ ይቀመጣለሁ። ምን ያክል ይሄ ሰው ወደ እግዚአብሔር የቀረበ እንደሆነ እንመለከታለን። ኢሳይያስ 61:1 ላይ እንደዚህ ይላል፣ የጌታችን ኢየሱስ ክርስቶስ በትንቢት ሲነገር የነበረው ቃል ማለት የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን ይጠግን ዘንድ፣ የተማረኩትንም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። እዚህ ቦታ ላይ መሲሁ ለችግረኞች የሚል ቃል አናዊም የሚለውን
የምስራች ሊያበስር የመጣ እንደሆነ ያመላክታል። ኦኬ ስለዚህ በመንፈስ ድሆች ብፁዓን ናቸው የሚለውን ሐሳብ ለመረዳት የመንፈስ ድህነት ምንድነው የሚለውን ብዙ የመጽሐፍ ቅዱስ ስኮላሮች ደግሞ በየወቅቱ ትርጉም ሰጥተው አልፈውታል። ኦገስቲን የሚባል አልጄሪያዊ on the sermon on the mountain በሚለው መጽሐፍ ላይ ትህትና ነው ብሎ ገልጸውታል ወይ ደግሞ ትርጉም ሰጥተውታል። ጆን ክሪስቶሶም የሚባል አንጾኪያዊ ወይ ደግሞ ዛሬ ቱርክ ሰው በጻፈው መጽሐፍ ላይ በፈቃድ ራስን ዝቅ ማድረግ ነው ብሎ ነው ትርጉም የሰጠው። ቶማስ አኩይነስ የተባለ ታዋቂ ቴዎሎጂያን ነው የጣሊያን ሰው ደግሞ በእግዚአብሔር ላይ መደገፍ የሚለው ትርጉም ለዚህ ቦታ ሰጥቷል። ሪፎርም ያደረጉ ደግሞ ጆን ካልቪን የፈረንሳይ ሰው ነው። ሄርሜኒዮን ኦፍ ዘ ኢቫንጀሊስት በሚለው መጽሐፋቸው ላይ በጸጋ ብቻ መታመን ብሎ ትርጉም ሰጥቶታል። ሉተርም የጀርመን ሰው ሰርመን ኦን ዘ ማውንቴን በሚለው መጽሐፋቸው ላይ የኃጢአት ዕውቀት የራሱ ሰው ኃጢአተኛ መሆንን የማወቅ ብሎ ጠቅሰውታል። ካርሰን የሚለው የካናዳ ሰው በማቴዎስ ላይ ባደረገው ጥናት ላይ መንፈሳዊ ድህነትን ማወቅ ብሎ ጠቅሰውታል ወይ ደግሞ ትርጉም ሰጥተውታል። ፍራንስ የሚባል የእንግሊዝ ሰው the gospel of Matthew በሚለው መጽሐፋቸው ላይ በእግዚአብሔር ብቻ መታመን እንደሆነ ተናግሯል ወይ ደግሞ ጽፏል። ከሬጅ ብሎምበርግ የሚባል አሜሪካዊ ሰው በማቴዎስ ወንጌል ላይ ባጠናው ወይ በጻፈው ጽሑፍ ላይ መንፈሳዊ ትህትና እንደሆነ ገልጸውታል። ሞሪስ የሚባል አውስትራሊያዊ ሰው the gospel according to Matthew በሚለው መጽሐፋቸው ላይ መንፈሳዊ ባዶነት ብሎ ትርጉም ሰጥቶታል። ጆን ስቶት ታዋቂ የእንግሊዝ ሰው ስኮላር ነው። the message of the sermon on the mountain በሚለው መጽሐፋቸው ላይ በጸጋ ላይ ሙሉ መታመን የሚለው ትርጉም ሰጥቶታል። እንደዛ ከሆነ ምን ማለት ነው የሚለው ከነኚህ በመውሰድ እኛ ደግሞ መንፈስ ድህነት ማለት ነው በመንፈስ ድሆች የሆኑ የተመሰገኑ ናቸው፣ ደስተኞች ናቸው፣ የተባረኩ ናቸው የሚለው ምን አይነት ትርጉም አላቸው የሚለውን በመናይበት ጊዜ ራሳቸው መንፈሳዊ ባዶነት የራሳቸው መንፈሳዊ ባዶነት የሚያውቁ የፈለገ ጸሎት ብናረግ የፈለገ ቃል ብናጠና የፈለገ ሰባኪ ብንሆን የፈለገ ነገር ብናረግ የፈለገ ስርዓት ብንፈጽም በእግዚአብሔር ፊት ባዶ መሆናችንን ማወቅ ያንን ያመላክታል። በጽድቅ አለመመካትን ያመላክታል። ምክንያቱም የደረስንበት የትኛውም ደረጃ ጽድቃችን እኛን ምሎ ማድረግ አይችልም። ምክንያቱም የክርስቶስ ጽድቅ ለኛ ስለተቆጠረ ጻድቅ ሆነን እንጂ የኛ ጽድቅ ሊያስቆጥር የሚችል ዋጋ አይኖርም። ያንን ማመን እና በጽድቁ የማይመካ ማንነትን ይገልጻል። በእግዚአብሔር ጸጋ ብቻ የሚታመን ትህትናና የተሰበረ ልብ ያላቸው ሰዎችን ያመላክታል። የእግዚአብሔር መንግስት በእምነት የሚቀበሉ ሰዎችን ያመላክታል። እኔ ራስን ማዳን አልችልም የሚል ሁኔታን ያመላክታል። በሰራው ስራዬ ሌሎችን በመርዳት መልካም ስራ በመስራት እጸድቃለሁ፣ ራስን ማዳን እችላለሁ ብሎ አለማመን፣ ነገር ግን በሞተው በተነሳው ደሙን ባፈሰሰልን ለማዳን ኃይል ሆኖ የተገለጠው በወንጌል እውነት ክርስቶስ ኢየሱስ እሱ በሱ ብቻ ራስን ማዳን እችላለሁ ብሎ በሱ መደገፍን ያመላክታል። ሁሉ ጊዜ ምህረቱ ያስፈልገኛል ብሎ ያንን ማመንን ያመላክታል። ያለ እርሱ የሚያቆመኝ ጽድቅ የለኝም ብሎ በጽኑ የሚያምን ማንነትን ያመላክታል ማለት ነው። ይህን ቶታሊ በምናይበት ጊዜ ራሳችንን መገምገም እንችላለን። በመንፈሳዊ አቋማችን እግዚአብሔር ጋር ያለን ግንኙነታችን ምናልባት የጠበቀ ግንኙነት፣ የጠበቀ ጸሎት፣ የጠበቀ ጾም፣ የጠበቀ የቃል ጥናት በማድረግ ውስጣችን ሙቀት የሚሰማን ሙቀት ተነስተን ከሌሎች ይልቅ ወደ እግዚአብሔር በጣም የቀረበን መስሎን የመንፈሳዊ ትዕቢት ወይ ትምክህተኝነት የሚመጣ ከሆነ የመንፈስ ድህነትን አያመላክትም። ስለዚህ እነዚህ አይነት ሁኔታ አይደለም ኢየሱስ ተናገረው። ኢየሱስ የተናገረው ፈጽሞ በራስ ጽድቅ መመካት የማልችልበት ሁኔታ ተናግሯል። ይሄ የመንግስቱ ሰዎች ባህሪያት ውስጥ አንዱ ነው እና ወሳኝ የሆነ ባህሪ ነው። ከዚህ የተነሳ በተግባር ደረጃ እኔ ምን ማድረግ አለብኝ፣ ምን እይታ ሊኖረኝ ይችላል ብለን መጠየቅ አለብን። ስለዚህ መንፈሳዊ ድሃ የሆነ ሰው በጸሎት ብቻ የሚደገፍ ሰው በጸሎት ብቻ በጸጋው በእግዚአብሔር ፊት በመውደቅ ያለ እርሱ መቆም አልችልም የሚል አቋም፣ እሱን ያለ መጸለይ መኖር አልችልም የሚል አቋም፣ እሱን ሳልጠይቅ መኖር አልችልም የሚል አቋም፣ እስትንፋሴ ትንፋሼ በሱ ነው የሚል አቋም
የያዘ ሰው ሁሉ ጊዜ በጸሎት በእግዚአብሔር ፊት የሚገኝ ሰው፣ ሌሎችን የሚያከብር ሰው በሰውነት ማለት ነው። እርማትን ለመቀበል እንደዚህ አይነት ሰው አይቸገርም። ምክንያቱም እኔ በቅቻለሁ የሚል፣ እኔ ተጠግቻለሁ የሚል፣ እኔ በጣም መንፈሳዊ ነኝ የሚል ራሱን ከፍ ያደረገ ሰው የትኛው ሰው እርማትን አይቀበልም። በመንፈስ ድሃ የሆነ ሰው ግን እርማትን ለመቀበል አይቸገርም። ሁሉ ጊዜ ከሌሎች ለመማር ዝግጁ ነው። ራሱ ባዶ ነው ያውቃል። መሙላት እንዳለበት ያውቃል። ክፍት ቦታ እንዳለ ያውቃል። ያልበቃ እንደሆነ ያውቃል። ያልበሰለ እንደሆነ ገና የሚቀረው እንደሆነ ያውቃል። ስለዚህ ለመማር ራሱን ሁሉ ጊዜ የትኛውን ቦታ ቢደርስ ዝግጁ የሆነ ከሌሎች የሚያደምጥ፣ የሚሰማ፣ የሚማር ሰው አይነት ባህሪ ነው። ለንስሐ ሁሉ ጊዜ የተዘጋጀ ሰው ነው። ይህ ሰው ራሱን እንደ እንከን አልባ አድርጎ አይቆጥርም። መንፈሳዊ ትምክህተኝነት የለውም። ሌሎችን በትህትና ያገለግላል። ሁሌ በእግዚአብሔር ጸጋ ይደገፋል። ዋው! ኢየሱስ ሰዎችን ቁጭ ብሎ ያስተማረው የመጀመሪያው ባህሪ ይህ ነው። ይህ ባህሪ አለኝ ወይ? ይህ ባህሪ እውነተኛ በውስጥ ያለ ወይ? የማስመሰል ሳይሆን ኢየሱስ የማስመሰልና የግብዝነትን ሕይወት አጥብቆ ሲጠላ ከዚህ በኋላ ባለው ትምህርት እንመለከታለን። ውድ ወገኖቼ የመንፈስ ድህነት የእግዚአብሔር መንግስት ባለቤትነትን ያረጋግጣል። የመንፈስ ድህነት ከሌለን ዛሬ እውነተኛ ክርስቶስ ተከታዮች መሆን አንችልም። ይሄንን የተላበሰው ሰው እውነተኛ የክርስቶስ ተከታይ የክርስቶስ ባህሪ ሊላበስ ይችላል። ለዚህም ነው ጌታችን ኢየሱስ ክርስቶስ ከክብር ቦታ ሁሉን የፈጠረ አምላክ፣ ሁሉን ያዘጋጀ አምላክ ከአብ ጋር መተካከል እንደመቀማ ሳይቆጥር በኃጢአተኞች መካከል ተገኝቶ ራሱ ለኃጢአተኞች ኃጢአት ሆኖ በኃጢአተኞች እጅ ሰጥቶ እኛን ለመዋጀት በሰራው ስራ የምንመለከተው የክርስቶስን ሕይወት በዚሁ ልክ ነው። ኢየሱስ ለኛ ሞዴል ነው። ትምህርቱም እንደዚህ ነው። ስለዚህ ምን ላስተምር የሚለው ጥያቄ ካለ መጀመሪያ ምን ልማር፣ ከዛ በኋላ ምን ላስተምር የሚል ጥያቄ ከመጣ ክርስቶስ ኢየሱስ ያስተማረን ይሄ ነው። ውድ የቻናል ተከታታዮች ዛሬ በመንፈስ ድሆች ማለት የገንዘብ ድህነት ሳይሆን በእግዚአብሔር ፊት ያለንን መንፈሳዊ ፍላጎትና ትህትና እንደሚያመላክት ተመልክተናል። በዚህ ትምህርት ተጠቀማችሁ ከሆነ ሌሎች አካፍሉት፣ ላይክ እና ሼር በማድረግ በቀጣይ ትምህርታችን ሁለተኛውን ብፁዓን ወይ ደግሞ የተባረኩ የተመሰገኑ የተባለው የሚያለቅሱ ብፁዓን ናቸው የሚለውን ቃል በተመሳሳይ ጥልቀት እናጠናለን። እግዚአብሔር አምላክ ይባርካችሁ። በሰላም ቆዩ። በመጨረሻም የሰማነው በህይወታችን ከህይወታችን ጋር እንዲዋሃድ እግዚአብሔር አምላክ እንጸልያለን። እጆቻችን ባላችሁበት አንስተን ማለት ጌታ ሆይ ስለሰጠን ጊዜ ተመስገን። ቃል እውነት ነው። ቃል የማይቀየር ነው። ቃልን እውነት ብለን ተቀብለን ተግባራዊ ስናደርግ በህይወታችን ይሰራል። ዛሬም ያንተ አይነት ባህሪ ሊኖር ይገባል። የወደቀውን የሰው ልጆችን አንድ ያ ልጅን ልከህ እኛ ሁላችንም የልጁን መልክ እንድንመስል ይህንን ፕላን ያወጣ ይህን ተግባር ያደረግ እግዚአብሔር የልጅህን የኢየሱስን መልክ መምሰል የመጀመሪያው እርምጃ ይሄ ነው። በመንፈስ ድሆች በመሆናችን የልጅህን መልክ እንመስላለን። በባህሪ ከእሱ ጋር እንካፈላለን። ስለሆነም ይበቃን አይደለንም። ጽድቃችን እንደ መርገም ጨርቅ ነው። ዛሬ የምንመካው ባንተ ነው። ዛሬ ጽድቃችን አንተ ነህ። አንተ በሰራው ስራ ጽድቅ ሆኖ ተቆጠረልን። በእግዚአብሔር ፊት ተቀባይነት ያገኘነው አንተ በሰራው ስራ ነው። የኔ ጽድቅ፣ የኔ ህይወት፣ የኔ መልካም ስራ የሚያስቆጥረው የትኛም ውጤት አይኖርም። ነገር ግን ባንተ ይደገፋለሁ። አንተ ያስተማርከኝ ሆኜ ይገኛለሁ። በህይወቴ ውስጥ ሆኜ እንድገኝ በመንፈስ ቅዱስ ኃይል እርዳኝ። ስለሰማኝ ተመስገን። ይሄን የጸሎት ሁሉ በኢየሱስ ይረዱ። ልባቸው የተቀየረ ይሁን። ልባቸውን ሰብሮ መንፈሳቸውን ሰብሮ ካንተ ጋር በመግባባት በመስማማት በእውነተኛ ህይወት እንዲኖሩ ዘንድ እርዳቸው። ስለ ሁሉ ተመስገን። ሁሉ እንደ ፈቃድ ይሁን። በኢየሱስ ጌታ ስም አሜን።